ሰላም ሰላም፣ ጤና ይስጥልኝ። ይህ ቪዲዮ የምትከታተሉ ቤተሰቦች ሁላችሁም ሰላምታ ይድረስ። እንደተለመደው ይህ ቪዲዮ ሼር፣ ኮፒ ሊንክ እንዲሁም ኮመንት አስተያየት በመስጠት ተባበሩኝ ዘንድ ጠይቃችኋለሁ። እንግዲህ ዛሬ የማቅረብ የፈለጉት ቪዲዮ ደግሞ ምንድን ነው? የምስጋና ቪዲዮ ይሆናል። የማመሰግናችሁም የትምህርት ቤት መምህራን እና በየደረጃው ያላችሁ የአስተዳደር ሰራተኞች በሙሉ ምስጋና ይድረስ ለማለት እፈልጋለሁ። ምንድን ነው ምስጋና ማቅረብ የምፈልገው? እናንተ ወላጆች የእኛን ልጆች ተቀብላችሁ ቀለም አስተምራችሁ ደግፋችሁ ክትትል አድርጋችሁ ተቆጣጠራችሁ ብዙ ስራዎችን ሰርታችሁ ሰኔ ሲገባደድ ወደኛ ወደ ወላጆች ልጆቻችሁ ልካችሁልናል። እጅግ አድርገን እናመሰግናለን። አሁን የመጨረሻ ማጠቃለያ ጊዜያችሁ ነው። በዚህ ማጠቃለያ ጊዜያችሁ የሚሰሩ በርካታ ስራዎች አሉ። በተለይ ከዚህ ከተማሪ ውጤት ማጠቃለያ ጋር ተያይዞ የሚሰሩ ስራዎች አሉ። ፈታኝ ስራዎች፣ አድካሚ ስራዎች። እነዚህን ፈታኝ ስራዎች እና እነዚህን አድካሚ ስራዎች ካለፋችሁበት ጊዜ የበለጠ ስላልሆኑ ወይም ደግሞ ስላይደለ እነዚህን ስራዎች በተረጋጋ መንፈስ እንድታጠቃሉ እና ለልጆቻችን ደግሞ የስራ አመራር ወይም ደግሞ የስራ አቅጣጫ በመስጠት ወደ የቤታቸው እንድትልኳቸው በድጋሚ ላሳስባችሁ እወዳለሁ። ምክንያቱም ልጆቻችን ከኛ ከወላጆች ይልቅ በጣም የሚሰሙት እናንተን ስለሆነ፣ እናንተ መምህራኖቻችሁን ስለሆነ፣ እናንተ የትምህርት ቤት አመራሮችን ስለሆነ በድካማችሁ ልክ የድካማችሁን ፍሬ ታዩ ዘንድና ለእኛ ያስረክባችሁን ልጆች ደግሞ በሚቀጥለው መስከረም እናንተ ታገኟቸው ዘንድ ሁሉም ተማሪ ባለበት ይህ 2 ወር በሰላም አሳልፎ ወደ እናንተ ይመጣ ዘንድ የስራ አቅጣጫ ትሰጡ ዘንድ በድጋሚ ላሳስባችሁ እወዳለሁ። መምህራኖች፣ የትምህርት ቤት አመራሮች እንዲሁም የትምህርት ቤት አስተዳደር ከጥበቃ ጀምሮ የጽዳት ሰራተኞች፣ ሞግዚቶች፣ ረዳቶች፣ ዋና መምህሮች ሁላችሁንም እጅግ አድርጌ አመሰግናለሁ። ስላዳመጣችሁ እጅግ በጣም አመሰግናለሁ።